በጣም ሳቂታ በጣም ተጫዋች ሰዎች የመጨረሻ የሚያዝኑ ሰዎች እነሱ ናቸው። በጣም የተሰበሩ ሰዎች እነሱ ናቸው። የስብራትን ክፋት ስለሚያውቁ የልብን ህመም ስለሚያውቁ ሌላው ሰው እንደነሱ እንዳይታመኑ የሚያስቡት የሚያጨውት ውስጣቸው ቁስል ያለው እነሱ ናቸው። በጣም እንደው እንትና እሱ እኮ አይከፋውም የሚባል ሰው የለም። እረሱ እሷ ምንም ብትያት ምንም አይመስልም ሰው እንደው አይደለም ምንላችሁ ሰዎች በጣም የሚያዝኑ ሰዎች እነሱ ናቸው። ጌታችን በመጽሐፍ ቅዱስ ላይ አንድም ቦታ ሳቀ ሲባል አታነቁ። አለቀሰ አለ ቢያንስ ሁለት ቦታ ትዝ ይለኛል። ዮሐንስ መጥምቀ መለኮት ሲሞት መንፈሱ ታወከበት አለቀሰ ብሏል። አልዓዛር ሲሞት መንፈሱ ታወከበት አለቀሰ ብሏል። ሳቀ የሚል አታገኙ። ሳቀ ማለት ግን ጌታችን ደስተኛ አልነበረም ማለት ነው አይደለም። ይነግረናል ወንጌላችን ሉቃስ 10 ላይ ኢየሱስም በመንፈስ ቅዱስ ሐሴት አደረገ ይላል። ምን አደረገ አልኳችሁ? ሐሴት አደረገ። ስላልሳቀ ደስተኛ አይደለም ማለት አይደለም። ዮሐንስ ቁጥር ገጽ እድሜ ልኩን ፊቱን ቋጥሮ አላለ ነው የጌታችንን መከራ እያሰበ ሲያዝን ነው። ውስጡ ሐሴት የሌለ ይመስላችኋል? ውስጡ መንፈሳዊ ደስታ የሌለ ይመስላችኋል? በደንብ አለ፣ በደንብ አለ። እኛ የደስታ የሚመስለን መሳቅ መጫወት ግን የለም። አሁንም ይሄንን ስላልተረዳን እቺን ሳቅ ጨዋታችን ጊዜያዊ የሆነች መረጋጋት የሆርሞን ራሽ ፍለጋ እግዚአብሔር የማይከብርበትን እኛንም ፈጽሞ ከእግዚአብሔር የሚለየን ከእውነተኛ ደስታ የሚያርቁንን ክፉ ምግባራትን እንፈጽማለን። እነዚህ ክፉ ምግባራት በተለይ ተጣብቀውን የሚቀመጡ ክፉ ምግባራት የፍትወታት ወይም ፓሽንስ ብለን እንጠራቸዋለን። እነዚህ ከሱሳፊ አምላክ የሚያርቁን እኛ እግዚአብሔርን ለመምሰል ክርስቶስን ለመምሰል ከምናደርገው ጉዞ የሚያጎሉን ናቸው።